ሰላም ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላም ይብዛላችሁ። ዛሬ ደግሞ ከሁል ጊዜውም ወይም ደግሞ ከተለመደው ቪዲዮ ለየት ያለ ነገር ነው ይዤላችሁ የመጣው። እሱ ደግሞ ዩቲዩብ አካውንት ወይም ደግሞ ጉግል ጂሜል አካውንት መክፈት ነው ማሳያችሁ። በጠየቃችሁ መሰረት ኮሜንት ላይም ፌስቡክ ላይም እንዲሁም ደግሞ በተለያዩ ቦታዎች በሜሴንጀር የላካችሁ ልጆች ስላላችሁ እንዴት አድርገሽ ዩቲዩብ ቻናልሽ እንደከፈትሽ አሳይን ላላችሁ ልጆች ለእናንተ መልስ የሚሆን ይዤላችሁ መጥቻለሁ። ዛሬ እንግዲህ ተመችቶኛል ቪዲዮ ለመስራት ማለት ነው። ስለዚህ ይዤላችሁ መጥቻለሁ። ቪዲዮውን እስከ ፍጻሜው ድረስ ተከታተላላችሁ ማለት ነው። ከዛ በፊት ግን ለማታውቁኝ አዲስ ዛሬ ገና የመጣችሁ ካላችሁ እኔ ትህትና እባላለሁ። እንኳን ደህና መጣችሁ። ወዳችሁ ፈቅዳችሁ ፈቃደኛ ከሆናችሁ ቻናልን ቤተሰብ እንድትሆኑ ሰብስክራይብ አድርጉ። ሰብስክራይብ አደረጋችሁ በኋላ ደግሞ የደወል ምልክቱን ከተጫናችሁ በየጊዜው የምለቃቸው ቪዲዮዎች ለእናንተ ይደርሳችኋል ማለት ነው። ይሄን ቪዲዮ የምታዩትን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሼር አድርጉላቸው። ምክንያቱም ዩቲዩብ ቻናል መክፈት ለሚፈልጉ ልጆች በሙሉ መክፈት ይችላሉ ማለት ነው። ሁላችን በቅንነት እንክፈት፣ እንለወጥ ሁላችንም ማለት ነው። መልካም አከፋፈቱን አሳያችኋለሁ። ከእናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን ተከታተሉ። አንድ ሌላ ስልክ ይዣለሁ ማለት ነው። ሌላ ስልክ ይዣለሁ። ስለዚህ በዚህኛው ስልኬ ነው እኔ የማሳያችሁ ማለት ነው። ትንሽ ዋይፋይ ያስቸግረኛል ብዬ ፈርቻለሁ፣ ግን ያው እንደሚያስጨርሰን ተስፋ አድርጋለሁኝ ማለት ነው። ስለዚህ በቀጥታ አሁን እናንተ የምታዩ በነገራችን ላይ ከዚህ በዚህኛው ገጥ ነው ማለት ነው። ከጀመርኩት በኋላ ይወጣላችኋለኝ። እሺ አሁን አከፋፈቱን እጀምራለሁ ማለት ነው። በቀጥታ እናንተ ከዚህ ወደዚህ ገጥ ተከታተላላችሁ ማለት ነው። በቀጥታ የምንሄደው ጎግል ላይ ነው ማለት ነው። ጎግል ላይ እንሄዳለን። ጎግል ላይ ከሄድን በኋላ ጂሜል ኒው አካውንት gmail.com ኒው አካውንት ብለን ሰርች እናደርጋለን። በመጀመሪያ ጊዜ ከዚህ ላይ እንደምታዩተኝ gmail.com ኒው አካውንት ሚል ይመጣልናል። ከዛም በኋላ ከመጣልን በኋላ አንደኛው የመጀመሪያው አለ፣ ሁለተኛው ላይ በቀስት ላሳያችሁ። ከዚህ ላይ የምታዩተኝ ይሄ ክሬት ዩር ጉግል አካውንት ሲላለኝ፣ ስለዚህ እሱን እንጫናለን ማለት ነው። ትንሽ ማታነቡ ካላችሁ ብዬ ነው እንትን ያደረኩላችሁ። አሁን ለኔ ከዚህ ላይ እንደምታዩተኝ አካውንት ስላለኝ ሌላ ሁለት አካውንት አለኝ የምጠቀመው አሁን ማለት ነው። ትህትና ቲዩብ የሚለውና ከትህትና ቲዩብ ውጭ ደግሞ ምን የሚለው ነው ያለኝ ማለት ነው። ከእንዳለም ቲዩብ የሚለው ስላለኝ አካውንቱን ኢሜልና አላሳያችሁም፣ ግን ከዚህ ጋር ሲደመር የምትል መልእክት አለች፣ ወይም ደግሞ አድ አካውንት የምትለዋን ማለት ነው። በቀስታ አሳያችኋለሁ። ከዚህ ላይ ይችን እነካለሁ፣ ወይም ደግሞ በሰማያዊ ያለችው ማለት ነው አድ አካውንት የምትለዋን ከዚህ ጋር እጫናለሁ። የእናንተ የሌላችሁ ከሆነ እንደዚህ አይነት ነገር አያመጣላችሁም። የኔ ስላለኝ ነው። አሁን ከዚህ ላይ የስልኬን ፓስወርድ ነው፣ የኢሜል አይደለም። በነገራችን ላይ ስልኬ ያው ኖርማሊ የምዘጋበት ፓስወርድ ነው። ይሄን ከከፈትኩ በኋላ እንድከፍት እንደዚህ እንትን ሎግ አውት ይልና ይመጣልኛል። ከዛ ኢሜል ኦር ፎን ይለኛል። ከዚህ በፊት የነበራችሁን ኢሜል ወይም ደግሞ ፎን ለምሳሌ በኢሜልም ኑሯችሁ ሊሆን ይችላል፣ ወይም ደግሞ በስልካችሁ ኢሜል ከፍታችሁ ታውቃላችሁ ወይ ነው የሚል፣ ወይም ደግሞ ያንን ነገር ማመለስ ትፈልጋላችሁ ነው የሚል። አሁን ይሄን አልጠቀምም እኔ፣ ምክንያቱም ስላለኝ ማለት ነው። ስላለኝ ክሬት አካውንት የሚለውን ነው የምጫን። ክሬት አካውንት ማለት ከዚህ ታች ላይ እንደምታዩተኝ በቀስታ አሳያችኋለሁ። ከዚህ ጋር ታች ላይ ክሬት አካውንት የሚለውን እነካለሁ ማለት ነው። ምክንያቱም ከዚህ ላይ ኢሜል ካላችሁ ከአሁን በፊት ፓስወርዱን የምታውቁት ከሆነ ኢሜላችሁን መመለስ ከፈለጋችሁ ከዚህ ጋር ኢሜል ኦር ፎን የሚለውን መንካት ትችላላችሁ ማለት ነው። ወይም ደግሞ በአራት ማዕዘን በሳጥን ያላችሁን። አሁን እኔ ክሬት አካውንት የሚለውን እጫናለሁ። ክሬት አካውንት የሚለውን ከጫንኩ በኋላ ፎር ማይ ሰልፍ እና ቱ ማናጅ ማይ ቢዝነስ ይላል። ስለዚህ ታችኛውን ቱ ማናጅ ማይ ቢዝነስ የሚለውን ትጫናላችሁ ማለት ነው፣ የታችኛውን። ከዛ አሁን ከዚህ ላይ ክሬት ኤ ጉግል አካውንት ኢንተር ዩር ኔም ይላል። ከዚህ ላይ ከመጀመሪያ ለምሳሌ እኔ አሁን ዝም ብዬ ስለሆነም ከፍተ እዚህ ጋር የኔን ስሜን ትህትና ቲዩብ የሚለውን ያመጣልኛል። እኔ ግን እሱን አልፈልግም፣ ምክንያቱም እሱን ስለምጠቀምበት ማለት ነው። አዲስ ነው የምከፍት። ስለዚህ ማን ብዬ ብከፍት የተሻለ ነው ብላችሁ ታስባላችሁ? ለእናንተ ለማሳየት ስለሆነ ቲና ብዬ ከፍተዋለሁ ማለት ነው። ቲና ለሚለው ቲኤንኤ እኔ ለእናንተ ለማሳየት ነው። እናንተ የምትፈልጉትን ስማችሁን አድርጉ። እኔ እንደዚሁ ቲና ቲና ብዬ ጽፋለሁ። ከዚህ ላይ ደግሞ አሁንም ቲና ብዬ ልጻፈው። ቲኤንኤ እናንተ ከዚህ ጋር የመጀመሪያው ኢንተር ኔም ከሚለው ላይ
ትክክለኛ ስማችሁን ሁለተኛው ላስት ኔም የሚለውን የአባታችሁን ስም ማስገባት ትችላላችሁ። እንደዛ ነው ሳይዙ ማለት ነው። ግን እንደዚህ መስራትም ትችላላችሁ። ከዛ በቀጥታ እንደዚህ ከጻፋችሁ በኋላ ቲና ብያለሁ እኔ ኔክስት የሚለውን እጫናለሁ። ኔክስት የሚትለው ማለት ኔክስት የሚለውን ከተጫንኩ በኋላ ከዚህ ላይ እንደምታዩታይ ከዚህ ላይ መንዝ የሚል አለ። ከዚህ ላይ ደግሞ ዴይ የሚል አለ፣ ይር አለ። ከዚህ ላይ ደግሞ ካላንደር የሚል አለ ማለት ነው። ከዚህ ላይ የመጀመሪያው ላይ መንዝ ከሚለው ላይ የተወለዳችሁበትን ጊዜ ነው። ዝም ብላችሁ የተመቻችሁ እኔ ለምሳሌ ሜይ ልበለው። ከዛ ዴይ ለሚለው እኔ የትውልድ ቀኔ መስከረም 27 ስለሆነ ዝም ብዬ 27 የልደት ቀኔ እለዋለሁ። ዓመተ ምህረት በ1990 በኢትዮጵያ በ1990 ስለተወለድኩ በ1990 እለዋለሁ። ከዚህ ላይ ደግሞ ቀስቷን ስትነኩ ፊሜል ነሽ ሜል ነሽ ምናምን ይላለኝ። ስለዚህ ወንድ ሴት የሚለውን ነው ለማለት ነው። ስለዚህ እኔ ሴት ስለሆንኩ ፊሜል እለዋለሁ ማለት ነው። ልብ አድርጉ፣ በቀስት ላሳያችሁ። ከዚህ ላይ መንዝ ለሚለው ወር ማለት ነው። እኔ የፈለኩትን አድርጌያለሁ። እንደገና ከዚህ ላይ ደግሞ ቀን ነው የሚጠይቀው ማለት ነው። ሁለተኛው ላይ ደግሞ ከዚህ ላይ ቀን ይጠይቃልኝ። ከዚህ ላይ ዓመተ ምህረት ይጠይቃል። ከዚህ ላይ ጾታ ይጠይቃል። ስለዚህ ከዚህ ላይ ጾታው ላይ ቀስቷን ነው እየተጫናችሁ እዚህ ጋር እንደምታያተኝ ቀስቷን እየተጫናችሁ የምትፈልጉትን ነገር ማስገባት ትችላላችሁ ማለት ነው። ከዚህ ላይ እንደምታዩት እኔ ሜይ 27 በ1990 እና ፊሜል ብያለሁ ማለት ነው። ከዛ ኔክስት እለዋለሁ ማለት ነው። ኔክስት ወይ ደግሞ ታች ያለችውን በቢጫ አሁን ኢሜይሌን ከዚህ ጋር ኢሜይል ከፍቻለሁ ማለት ነው። ttna 3708 ጂሜይል እና ቲና 53 ጂሜይል ይለኛል። የትኛውን ነው ወይ የምትፈልጊ ብሎ አስመረጠኝ ማለት ነው። ሁለት አይነት ለምን ስትሆን ቁጥር ማስገባት ስላለባችሁ ነው። በነገራችን ላይ ቁጥር ማስገባት ስላለባችሁ ነው። ስለዚህ አሁን የኢሜይልን አስመረጠኝ ሁለት አይነት። እኔ የፈለኩትን 53 ቁጥር ጨምሮና እንደገና ደግሞ የኔን ስም ቀይሮ ነው ያመጣኝ። ስለዚህ እኔ ቲና 53 የሚለውን እመርጣለሁ። ራይት ላለው ከዛም በኋላ ኔክስት ላለሁ ማለት ነው። ኔክስት ካልኩ በኋላ ከዚህ ላይ ፓስወርድ ይለኝና ኮንፎርም ፓስወርድ ከዚህ ላይ ችንት ነው ምልክቷ። ፓስወርድሽን ሴቭ ማድረግ ትፈልጊያለሽ ወይ ለወደፊት ቢጠፋባችሁ ሴቭ ማድረጊያ ፓስወርድ አለኝ እኔ። መቆለፊያ እቺ እንደምታተኝ የመቆለፊያ ናተኝ። ለወደፊት ቢጠፋባችሁ ምናምን ቢል መመለስ ትችላላችሁ። እዛ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው። እሺ አሁን ከፓስወርዱ ላይ ነው ያለን ማለት ነው። ይቅርታ ስላቋርጠብኝ ነው አቋርጦብኝ ነው። ከዚህ ላይ ፓስወርድ ይለናል ማለት ነው። ፓስወርድ እንግዲህ በስፔሊንግም በቁጥር ማርጋችሁ አስገቡ እናንተ ማለት ነው። በስፔሊንግም በቁጥርም። ስለዚህ አሁን እኔ ምን ማስገባት እችላለሁ? በቁጥር ለምሳሌ 27 21 ካልኩ በኋላ ኤቢ ተግባብተናል። 27 21 ኤቢ ከዚህ ላይም ደግሞ ድጋሚ መድገም ይኖርብኛል ማለት ነው። እንዳትረሱ 27 21 ኤቢ ከዚህ ላይ ፓስወርዳችሁን መርሳት የለባችሁ። ምክንያቱም ዩቲዩባችሁ ስልክ ብትቀይሩ አሁን ለምሳሌ እኔ በዚህ ስልኬን አሁን ቪዲዮ በመቀርጽበት ስልክ ነበር ዩቲዩብ ስሰራ የነበረው። አሁን ላይ ግን እየሰራሁ ያለሁት በሌላ ስልክ ነው ማለት ነው። ስለዚህ ፓስወርድ ካላችሁ መቀየር ትችላላችሁ ማለት ነው። ስለዚህ ሾው ፓስወርድ ትላላችሁ። ፓስወርዳችሁን ለማረጋገጥ ሾው ፓስወርድ የሚለውን ስትነኩ 21 27 ኤቢ 21 27 ኤቢ ስለዚህ ትክክል ነኝ ማለት ነው። አልተሳሳትኩም። ተመሳሳይ መሆን ስላለበት ነው። ከዚህ ጋር ፓስወርድ እና ኮንፎርም ከሚለው ላይ ሁለቱም ትጫናላችሁ። አሁን በቀጥታ ከዚህ ላይ ታች ላይ ኔክስት የምትለዋን ትነካላችሁ ማለት ነው። ኔክስት የምትለዋን ስትነኩ ቲና ይለኛል። ርዕሱን ስሜን ያስገባሁትን ከዛ የኢሜይል እንትኑ ደግሞ ቲና 53 gmail.com ይላለኝ። ኔክስት የሚለውን እጫናለሁ መልሼ ማለት ነው። ኔክስት የሚለውን ከተጫንኩ በኋላ ከዚህ ላይ በጣም ብዙ ጽሁፍ አለ። እነሱ ማንበብ ትችላላችሁ የምትችሉ። ካለዛ ግን ዝም ብላችሁ ዝቅ ትሉና አይ አግሪ የምትል ከዚች ጋር አለች ከታች ላይ ማለት ነው። ከታች ላይ አይ አግሪ የምትል አሁን ሰርች እያደረገ ነው ሊያወጣልኝ ነው ማለት ነው። ሰርች እያደረገ ነው። ትንሽ ኔትወርክ አነስ ስላለኝ ነው። ስለዚህ አሁን አካውንቱን ከፍቶታልኝ ማለት ነው። አካውንቱን ከፍቶታልኝ። ስለዚህ አሁን በቀጥታ ዩቲዩብ ላይ ይሄዳለሁ። በመጀመሪያ ጊዜ ዩቲዩብ ላይ ይሄዳለሁ። ዩቲዩብ ላይ ሄድና ከዚህ ጋር ፕሮፋይል ያለ የኔ ቀስቷን እነካለሁ። ቀስቷን እነካታለሁ ማለት ነው። አሁን እንደምታዩትኝ ቀስቱን ስነካ ከዚህ ላይ ልብ አድርጉ። በእንትን አሳያችኋለሁ በቀስት። አሁን እንደምታዩትኝ ዩቲዩብ ላይ ስገባ ይሄው አምጥቶልኛል ማለት ነው። ቲና ብሎ አምጥቶልኛል ማለት ነው። ቲና ብሎ አምጥቶልኛል። አሁን ቀጥታ ወደ አካውንት ወደዛ ገባለሁ። እኔ ካሁን በፊት ስለነበረኝ ቲና የሚለው መጥቶልኛል። ቲና የሚለውን እነካለሁ ማለት ነው። ሌላ አካውንት ካላችሁ በነገራችን ላይ 2 3 በአንድ ስልክ መጠቀም ትችላላችሁ። እንደምታዩት እኔ
ሁለት አለኝ ትህትና ቲዩብ እና ክንዳለም ቲዩብ በሚለው አሁን ቲና የሚለው ይሄ ሁላችሁ ማለት ነው። አሁን ቀጥታ ቲ የምትለዋን እንጫናለው። ዩር ቻናል የሚለውን ከዚህ ጋር እጫናለው። ከዛ ለወደፊት ቪዲዮ ለመልቀቅ ከፈለግን በመጀመሪያ ክሬት ቻናል የሚለው መንካት አለብን እንትን እንዴ በቃ አሁን ይኸው ቻናል ክሬትድ አለኝ ማለት ነው። አሁን ከዚህ ጋር እንደምታዩተኝ ሆም የሚል መጥቷልኝ፣ ቪዲዮ ይላለኝ፣ ፕላየር ቻናል እንዲሁም ደግሞ አባውት የሚል መጥቶልኛል ማለት ነው። ስለዚህ አሁን በቀጥታ ቪዲዮ መልቀቅ ከፈለኩኝ በዚህ ቻናል መልቀቅ እችላለሁ ማለት ነው። ስለዚህ እንደምታዩተኝ አሁን በቀጥታ ልውጣላችሁ ከዩቲዩብ እና ተመልሼ እገባለሁ። ይሄው በቀጥታ ዩቲዩብ ስገባ በቃ ይሄው አምጥቶልኛል ማለት ነው። አሁን ላይ የሚያመጣላችሁ እዚህ አካባቢ ሰብስክራይብ ያደርጋችሁት ምናምን ሰው ስለሌለ ገና እንደ አዲስ ይሄን ይመስላል። ሰብስክራይብ ማድረጋችሁ ከፈለጋችሁ አሁን ማንንም ሰው ሰብስክራይብ ማድረግ ትችላላችሁ። ቪዲዮ መልቀቅ ከፈለጋችሁ ቪዲዮ ትለቃላችሁ። አሁን በቀጥታ እኔ ቪዲዮ ልለቅላችሁ ነው ማለት ነው። ለእናንተ ነው እንጂ ይሄ ቻናል አልፈልገውም ወይም ደግሞ አልጠቀምበትም። ምክንያቱም ትህትና ቲዩብ የሚለው አለኝ፣ ክንዳለም ቲዩብ የሚለው ደግሞ ለወንድሜ የከፈቱት ቻናል ስላለ እነሱን ነው የምጠቀም። ግን አሁን ለእናንተ አንድ ያሳያችኋለሁ። ምክንያቱም በእርግጠኝነት ቪዲዮ መልቀቅ ትፈልጉ ይሆናል ብዬ ስላሰብኩኝ ነው። አሁን እንደዚህ አድርጋችሁ ስትከፍቱ ጎላብ ሚልና ሪከርድ ሚል ይመጣላችኋል። ከዛ ደግሞ የሰራችሁት ቪዲዮ አለ። አሁን እኔ ከዚህ ጋር እንደምታዩተኝ የሰራዋቸው የኔ የራሴ ቪዲዮዎች አሉ። ለምሳሌ ከዚህ ጋር እስኪ አንድ ቅድም ላይ ለቲክቶክ የሰራሁት ቪዲዮ ስላለ እሱ ልለቅላችሁ እችላለሁ። ወይም ደግሞ እስኪ ለማሳያ ያክል ስለሆነ አንድ ቪዲዮ ለቅላችኋለሁ። የዩቲዩብ ማስታወቂያን አስገባለሁ እና ካለው እዚህ ጋር እንደምታዩተኝ አንድ ቪዲዮ እመርጣለሁ። ቪዲዮ ስመርጥ ይኸው እንደዚህ ይመጣልኛል ማለት ነው። አሁን ይሄን የትህትና ቲዩብ የዩቲዩብ ማስታወቂያ ስለሆነ ከዚህ ላይ ርዕስ እጽፍበታለሁ ማለት ነው። ከዚህ ላይ ርዕስ ነው ምጽፍ ማለት ነው። ስለዚህ ርዕስ ለመጻፍ ከዚህ ላይ ምን እላለሁ? የትህትና መግቢያ ቪዲዮ ወይም ደግሞ ኢንትሮ ማለት ነው። እንደዚህ ብዬ ጽፋለሁ። ቻናላችሁ ተልተሎ እንዲተዋውቅላችሁ ደግሞ ከዚህ ጋር ይቅርታ፣ ከዚህ ጋር አድ ዲስክሪፕሽን ከሚለው ላይ ወይም ደግሞ ከዚህ ላይ ማለት ነው ከዚህ ላይ የሆነ ነገር መጻፍ ትችላላችሁ። እዚህ ጋር ትመጣላችሁ፣ መሰላል ትጫኑና ለምሳሌ ኢትዮጵያ ማለት ትችላላችሁ። ኢቲኤችአይ ኢትዮጵያ ትሉና ከዚች ጋር መሰላል እንጫናለን ማለት ነው። ቻናላችሁ ኢትዮጵያ የሚል ሰው ሰርች ሲያደርግ እንዲወጣላችሁ ለማለት ነው። ከዛም በኋላ ከፈለኩ ደግሞ ቲኤንኤ ብዬ ስጽፍ አሁን ለወደፊት ቲና ብዬ ሰርች በማድረግ ሰዓት ቲና ሰርች ሲያደርጉ ሰዎች ይወጣልናል ማለት ነው። አሁን እመለሳለሁ። ቀስቶ ነክቼ ቲና የሚለውን ጽፎልኛል። አሁን ኔክስት የምትለዋን እጫናለሁ ማለት ነው። ኔክስት በመጀመሪያ ቆይ ላሳያችሁ። ኔክስት የሚለው አይጠፋችሁም። ከዚህ ላይ ቀጥታ ኔክስት የምትለዋን ትጫናላችሁ ማለት ነው። ኔክስት ስትሉ እንደዚህ ይመጣላችኋል። አሁን ከዚህ አካባቢ ሁለቱንም ኖ ነው የምትሉትኝ። ከዚህ አካባቢ ጥያቄ የሚጠይቃችሁ ነገር ስላለ ሁለቱንም ኖ በሉት ማለት ነው። የምትለቁት ቪዲዮ ታችኛው ላይ የምትለቁት ቪዲዮ ከ18 ዓመት በታችና በላይ ነው ወይ ለሚለው እናንተ የምትለቁት ከ18 ዓመት በላይ ከሆነ ኖ ትሉታላችሁ ማለት ነው። ከዛ በቀጥታ አፕሎድ የሚለውን ነው የምንጫን ማለት ነው። ይሄው አፕሎድ የሚለውን ከዚች ጋር ማለት ነው። ወይም ደግሞ በሰማያዊ ያለውን ስለዚህ አፕሎድ የሚለውን እጫናለሁ ማለት ነው። ሰርች አድርጎ እንደዚህ ያመጣልኛል። ይሄው አፕሎዲንግ እያለ ነው። ወይም ደግሞ የኔ ቪዲዮ እየለቀቀ ነው። ቆጠራለኝ። ከቆጠረ በኋላ ይለቃል ማለት ነው። እንግዲህ የዩቲዩብ ቻናል አከፋፈት ይሄ ነው። ከዛ ውጭ ደግሞ እንግዲህ ከቨር ላይ ማስቀመጥ የምትፈልጉት ፎቶ ምናምን ካለ እሱን በሌላ ቀን ሰራላችኋለሁ። ለምን አሁን ቪዲዮ ስለረዘመ ለመከታተል እንዳይሰለቻችሁ ከቪዲዮ አፕሎድ አድርጎ ይጨርስና እጨርሳለሁ ማለት ነው። አሁን ቪዲዮውን 100 ከቆጠረ በኋላ ፕሮሰሲንግ ሃዝ ስታርትድ ይላልኝ ማለት ነው። ስለዚህ አሁን ላይ ሼር እያደረገ ነው ማለት ነው። እንደምታዩታይ 100 ጨርሰዋለኝ። ስታርትድ የሚለውን ብቻ እንታገሳለን። መውጣት ትችላላችሁ። በነገራችን ላይ አሁን ለምሳሌ ከዩቲዩብ ይሄው መውጣት ትችላለሁ። ተመልሼ ስገባ አገኘዋለሁ ያለውን ነገር ማለት ነው። ችግር የለውም። ከዚህ ከወጣችሁ በኋላ ሌላ ቦታ የምትፈልጉት ቦታ ሁሉ መግባት ትችላላችሁ። ቁጭ ብላችሁም መጠበቅ ትችላላችሁ። የሚያስቸግር ነገር የለውም። ስለዚህ ለቆ ከጨረሰልን በኋላ እናያለን ማለት ነው። አልጨረሰም ገና። ስለዚህ እስከሚጨርስ እንታገሰዋለን ማለት ነው። ይሄው አሁን ቪዲዮን ጨርሷል ማለት ነው። ይኸውልሽ የትህትና መግቢያ ቪዲዮ ይልና
ሬዲ ቱሁ ይችላል ማለት ነው። አሁን ላይ ሬዲ ከሆነ በኋላ እችን ቀስቷን እንነካና ለሰው ሸር ማድረግ ከፈለግን ማለት ነው። ሸር ማድረግ ከፈለግን ይሄን ነክተን ወደ ምንፈልገው ኮፒ ሊንክ ማድረግ እንችላለን። ፌስቡክ ላይ ሸር ማድረግ እንችላለን። ወደ ኢሜይላችን፣ ወደ ዋትስአፕ፣ ወደ ቴሌግራም፣ ኢሞ ምናምን የምንፈልገው ቦታ ሸር ማድረግ እንችላለን። ይቅርታ ሸር ማድረግ ከፈለጋችሁ ትችላላችሁ። ያው ቪዲዮ እንደገና ደግሞ ሴቭ ፕላየር ማለት ትችላላችሁ። ሁሉን የምትፈልጉትን ነገር ይሄን ይመስላል ማለት ነው አሰራሩ። ሰላማችሁ ይዛ። አሰራሩ እንግዲህ ይሄን ይመስላል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። አሁን ደግሞ የዩቲዩብ መግቢያ ቪዲዮ እንኳን አልችልበትም። አሰራሩን ግን ለምትለቁት ቪዲዮ ከቨር ላይ ያለውን ቶምቦኔሉን ወይም ደግሞ ተምኔሉን አሰራር እንዲሁም ደግሞ የተምኔሉን መስሪያ አፕሊኬሽን ምናምን ከፈለጋችሁ ይሄን ቪዲዮ የምታዩ በሙሉ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ሰራላችኋለሁ። አሁን ስለረዘመ መልካም ጊዜ መልካም ቆይታ